እባካችሁን ልለምናችሁ ይሄ ቪዲዮ እንደምጠፋ እርግጠኛ ነኝ። ነገር ግን አንድ ነገር ብቻ ልንገራችሁ። ኮፒ ሊንክና ሼር አድርጉ። ስክሪኑን ጫና አድርጋችሁ እስከ መጨረሻ ሰንድ አድርጉ። ወገኖቼ ሰዓቱ አልቋል። ኢየሱስ ሊመጣ በደጃችን ነው። በዚህ በቅርብ በኬንያ ሀገር ላይ ሰው ሁሉ ማይክሮቺፕስ እንዲቀበል ማለትም 6 መንፈስ ሁሉ ሰው እንዲቀበል በይፋ ታውጇል። ይሄ ብቻ አይደለም። ገና ህፃናት ሲወለዱ ሆስፒታል እያሉ የአውሬ ምልክት ወይም ማይክሮቺፕስ በሰውነታቸው ላይ እንዲቀበር ትዕዛዝ ወጥቶ ነው ያለው። ይሄ የምናገረው ነገር ውሸት ከመሰላችሁ ይሄን ቪዲዮ ተመልከቱ። For the next 2 months, I have been assured by all the stakeholders. ህፃናቱ ገና እንደተወለዱ ገና ሐኪም ቤት እያሉ ምልክቱ ቺፕሱ የአውሬው ምልክት የሆነ ቦታ ይቀበርባቸዋል አለች። አሁን ምንድነው የቀረው? ኢየሱስ ሊመጣ ነው። ሰውን ሁሉ የተቆጣጠረ ያለ ይህ አውሬ ኢትዮጵያ ለመግባት ስንት ጊዜ ቀረ? ዓለም ሁሉ በአንድ መንግስት ሊገዛ ነው። እርሱም ደግሞ ጨካኙ አውሬ ነው። ርህራሄ የሌለው ጨካኝ እየመጣ ነው። እባካችሁ ይሄን ቪዲዮ ኮፒ ሊንክና ሼር አድርጉ። ኮሜንት ውስጥ ገብታችሁ የሁሉ ጊዜ ሪሳችን ኢየሱስ ይመጣል የሚል ስለሆነ ገብታችሁ ኢየሱስ ይመጣል ብላችሁ ጻፉ። ኢየሱስ ክርስቶስ ይመጣል። አሜን። ማራናታ። ጌታ ኢየሱስ ሆይ ቶሎና ሼር አድርጉ። ወዳችኋለሁ። ሻሎም